የምትፈልጉ ልጆች አንድ ቁጥር ጻፉልኝ። ግን ለዚህ ጎመን ታብታብ አይገባውም። ለዚህ ነው የመሰለ ጎመን፣ ይሄን የመሰለ ጤና አዳም እዚሁ እያያችሁ የምትፈልጉትን እዚሁ እየተመዘነላችሁ እዚሁ እየታሸገላችሁ ነገ ይደርሳችኋል ቤታችሁ ድረስ። ዲሊቨሪ የትኛውን ቦታ 25 ብር ነው። ጤና አዳም፣ በርበሬ፣ ሽሮ ከእንደገና ኬኔቶ ገብስ ለሞዴል መስሪያ የምትፈልጉ ኬኔቶ ገብስ አምጥተናል። ኬኔቶ ገብስ ከፈለጋችሁ ኬኔቶ ገብስ አለ። ተልባ የምትፈልጉ በጣም ብዙ ልጆች ተልባ እስከ ዛሬ ስትወስዱ የነበረው ጥሬ ነበር። አሁን ደግሞ ተልባ የተፈጨ ተልባ አምጥተናል። ታብታብ እያደረጋችሁ የምትፈልጉትን ጤና አዳም የምትፈልጉ እንደዚህ ፍሬሽ ጤና አዳም የምትፈልጉ ፍሬሽ ጤና አዳም አለ። ታብታብ ሼር ኮፒ ሊንክ ያደረጋችሁ የምትፈልጉ ጎመን የምትፈልጉ ጤና አዳም ሮዝመሪ ቅጠል የምትፈልጉ ሁሉም አለን። ገዝት መግባት የምትፈልጉ ልጆች አንድ ቁጥር ብቻ ጻፉልኝ፣ አስገባችኋለሁ። ዛሬ ካዘዛችሁ ነገ ይደርሳችኋል። ለበዓል እንጀራ፣ ሽሮ፣ በርበሬ፣ በሶ፣ ተልባ፣ አብሽ፣ ጎመን፣ ጤና አዳም፣ ጎመን ገብስ አለ ወይ? ገብስ ይኸው የተቆላ ገብስ አሁን እያሳየሁሽ ነበር። ይኸው የተቆላ ገብስ ኬኔቶ ገብስ አለ። ይኸው ታብታብ እያደረጋችሁ እስቲ አንድ የፈጠነ አንድ ሰው ጎመን፣ የስጋ መጥበሻ፣ ጤና አዳም ፈልጌ ነበር አለ። ይኸውልሽ ጤና አዳም ከፈለግሽ ይኸውልሽ ተመልከቹ። ጤና አዳም ከፈለግሽ ይኸው ጤና አዳም አለ። ከፈለግሽ ይኸው የጥብስ ቅጠል ከፈለግሽ ይኸው የጥብስ ቅጠልም አለ። ታፕታፕ ሼር ኮፒ ሊንክ ያደርጋችሁ የጥብስ ቅጠል የምትፈልጉ ወይ እናትዬ ብልህ ታዘዝ። እንዴት ነሽ? አይሰማም? ይሰማል እናትዬ። እንዴት ነህ? ሰላም ነው። እንትኖች ትናንትና እያሳየክ የነበረው እዛ አትሄድም እንዴ? አንድ ቦታ አይደለ? አዎ ትናንትና እኮ ገብቼ ነበርና ኔትወርክ ነው የነቀለኝ። ምን ነበር የፈለግሽው? ምን አልከኝ? ምን ነበር የፈለግሽው? እንትን ለልጅቷ ማለት 3 አይነት አሳይታት ነበረ። የሮዝመሪው ትዝ የሚለክ? አዎ ሻምፖና አንድ ላይ 3 አይነት እና ደግሞ እንትን አለ ቁጥሬን ከዘር ተፈልጋለሁ። ጎመን ስንት ነው? ጎመን ኪሎ 20 ጎመን ስንት ነው? ምን አልከኝ? ዋትሳፕ ላይ ነው። እግዚአብሔር ይመስገን። ምን ታዘዝ? እኔ እኮ አዝቼክ ስልክ ቁጥር ልኬልህ ለዛሬ ጠዋት ይደርሳል ብለኸኝ ነበር። ይደርሳሻል። እስከ ስንት ሰዓት? ሎኬሽን ልከሻል እንዴ? መች ሲጀመር ዋትሳፕ ላይ ያልከኝ ቅዳሜ ጠዋት ይደርስሻል ብለህ ቁጥሬን ተቀበልክ። እስቲ ንገሪኝ ቁጥርሽን በእናትሽ። እንዴ ከአሁን በኋላ ምን ይሳርልኛል? ለነገ ቁጥርሽ አይሰራም ማለት ዋትሳፕ ስላልሰራ ነው እንጂ የተቀበልኩትን እያንዳንዱ ልክ ያለው እንካሽ ሚሳል። ሰላም ወይ እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን። ምን ልታዘዝ? ጎመን ከፈለጋችሁ ጎመን አለ። ሮዝመሪ አለ። ሮዝመሪ ምን አልሽኝ? ቅቤ አለ። ቅቤ የምግብ አለ። ሌላስ? ያኛው የምግብም አለ የፀጉርም አለ። ቅቤ ጤና አዳም የምትፈልጉ ኪሎ ስንት ነው? ኪሎ የምግብ ኪሎ 120 ነው። ግማሽ 60 ነው። ሩብ ደግሞ 30 ነው። የምግብ ስንት ነው? የምግብ ኪሎ ነው የምትፈልጊው? ግማሽ ነው ወይስ ሩብ ነው? አዎ ግማሽ 60 ብር የምግብ አስገባች። ኦኬ ያኛስ? ምን የፀጉር ፍሬሽ? አዎ የፀጉር ደግሞ ግማሽ 50 ብር ነው። ሩብ 25 ነው። ኦኬ እሺ። ስልኬ የት ማግኘት እችላለሁ? ስልኬ ከስር አለ ወይ ደግሞ ቁጥርሽን ነው። እሺ እኔ
ተቀብዬ እገባለሁ። እሺ ነይ። ወይ የምልታዘዝ ሚዛን ነው አንተ 1 ኪሎ ጎመን አባት ሀይ ብያለሁ በዋትስአፕ አሁን። እሺ አሁን መልሳለሁ። ዋትስአፕ ላይ ሀይ የምትሉኝ መልሳለሁ። በዚህ ማዘዝ የምትፈልጉ ልጆች ጎመን ከፈለጋችሁ በርበሬ አሁን እኮ ልክ 1 ኪሎ ጎመን 1 ኪሎ በቃ ጎመን 1 ኪሎ ሌላ ምንድን ነው? ቅቤ አለክ እንደ የምግብ ቅቤ አለ። ሩብ አሳማኝ ነው። ሩብ ነው ወይስ ሩብ ስንት ነው? ሩብ 30 ብር ነው ሩብ። እሺ የምግብ ቅቤ ሌላ ምን ታዘዝ? አሳማኝ ነው ቅቤ። ኧረ ተይ በእናትሽ በቅቤማ አንደኛ ነው፣ በሁሉም አንደኛ ነው። እና አለና ዝም ብሎ ቅቤ አይደለም የምልክልሽ፣ ምርጥ ነገር ነው የምልክልሽ። በቃሽ በዋትስአፕ ሀይ ብያለሁ አሁን። እሺ እኔ ዋትስአፕ ነሽ ማሸገታ። እሺ ሌሎቻችሁ ታብታብ ያደረጋችሁ ጤና አዳም ይደርሳል። ያው ነገ ዛሬ የምታዙ ልጆች ነገ እንጀራ፣ ሽሮ፣ በርበሬ፣ ጤና አዳም፣ በሶ። እንጀራ ስንት ነው? እንጀራ 15 ብር 15 ብር ብቻ። ወይ እንዴት ነው? ሰላም አትሸከም፣ ከዚህ እንወስዳለን። ወይ እዛ መጥቶ የሚቀበል ካለ ተቀብሎ ይዞ ይመጣል። እሺ እሺ ልጠይቅና አዘጋጅ፣ ቁጥርህን እሰጣለሁ። እሺ ችግር የለም። እሺ ሌሎቻችሁ ታብታብ ሼርኮ ኪሎ ጎመን ይሄን ይመስላል። ኪሎ ጎመን ኪሎ 20 ሮዝመሪ ቅጠል የምትፈልጉ ሮዝመሪ ቅጠል አለ። ጤና አዳም የምትፈልጉ ጤና አዳም አለ። በርበሬ፣ ሽሮ፣ በሶ፣ ተልባ፣ አብሽ የምትፈልጉ ማለት ሁሉም ማለት ወይ የምልታዘዝ እኔ ጎመን ምናምን ብያለሁ ቅድም እየጻፍኩልህ ነበር። እሺ ጎመን ጎመን ሮዝመሪ የስንት ጎመን 1 ኪሎ አድርግልኝ። ያ ነው 1 ኪሎ ስንት ኪሎ ስንት በኪሎ ነው? 10 ብር ነው። 10 ብር ነው። ኦኬ እሱ እሺ እሺ እኮ ምንድን ነው የትኛውን ያልከኝ ማለት ጎመን ነው የምፈልገው። ጎመን ፈልጋለሁ። ጎመን ማርኬት ከዛ ደግሞ ሮዝመሪውን ደግሞ እንደዚህ ማለት ነው። ኦኬ እሺ ቆንጆ እሺ